يا نور الهلال أقبل تعال فالشوق طال ወደ ኪችናችን ገባን ቁጭ አልን። ያው እንደማት እንደሚት እንደናት እንደ እህትም ቁጭ ብለን ያማሰልን ነው። ከዛ በኋላ ጓደኞቼ ከኋላ ከቦኝ እስቲ ሙያሽን ይልሽ አቦዶሮሽ እያሉኝ ነበረ። ብዙ አይነት ነገር ነው የሰራው ነው። እንግዲህ ዛሬ የኛ ቀን ነው እንጂ እነሱ ቀን የማይመስልም ነበር። እዚህ ጋር አትክልታችንን እናቅላልተን ጨርሰናል። እዚህ ጋር ደግሞ ካሮት በድንቻችንን፣ እዚህ ጋር ደግሞ እንጀራ ከሆነ ብለን እንጀራ ጋግረን ነበር ግን አልተሳካልንም። በመጨረሻም ዴሊቨሪ እንጀራችንን አስመጣን። ያው እንደምታዩት አብዱ እንጀራ አቡዳቢ ያላችሁ በሙሉ ዴሊቨሪ ታቁታላችሁ። በሱ አስመጣንና እንጀራችንን አስቀመጥን። ከዛ በኋላ ወደ ትሪያችን ገለበት ኢትዮጵያ ባህላችን ተመሳውለን። ያው እንግዲህ አትክልቱም አለ ዶሮም አለ እንግዲህ ከዛ ደግሞ ቀይ ስራችን አለ እዚች ጋር ሁሉ ነገር በሳህን አድርገን አቀረብን። ከዛ በኋላ እንጀራችን እንደዚህ አይኑን እያየን ይሄው መብላት ጀመረን። የፍጥር ሰዓት ከደረሰ በኋላ ሁላችንም ሰብሰብ ብለን ምን በላው ደስ የሚለው ነገር ሁሉም የሚያወራም የለም ይበላ እንጂ የሚገርማችሁ ማለት ነው። በላን አልহামዱሊላህ። ሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የሃናን ዩቲዩብ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ አላችሁ ወይ? ለመላው ለእስልምና ተከታዮች በሙሉ እንኳን ለረመዳን በሰላም አደረሳችሁ እላችኋለሁ። ረመዳን ሙባረክ፣ ረመዳን ከሪም ብያለሁ ለሁላችሁ። እንዴት ናችሁ? በጣም ተጠፋፍተናል አውቃለሁ። ረመዳን ላይ ስራ በጣም ቢዚ ስለምንሆን ያው አይመቸንም። ያው እንግዲህ እኔ ሳምቡሳ ልሰራ ነው። እንግዲህ ሳምቡሳዬን እየሰራሁ ብዙ ነገሮችን እንጫወታለን ብዬ ስላሰብኩኝ ነው ዛሬ እስቲ ልስራ ቪዲዮ። ብዙም ስራ ዛሬ እንግዲህ አይለብንም እና ስራ ስለሌለብን ሳምቡሳ እየሰራ የተዘጋጀ ነው ሳምቡሳ የምንሰራው። አህብቲ ካሊ ወደ ቪዲዮ ሲሰራ ጓደኞቼ ይስቃሉ ሲያዩኝ ማለት ነው። እቺ ልጅ ብቻዋን እንዴት ነው ወሬ የሚመጣላት እያሉ ነው መሰለኝ የሚያዩ። ረመዳን እንዴት ነው? ስራው እንዴት ነው? እንዴት ይዟችኋል? እኔ ጋር አልሐምዱሊላህ ይሄን ያህል የሚከብድ አይደለም። ብቻ አልሐምዱሊላህ አሪፍ ነው። ተጠፋፍተናል በጣም። እንዴት ነው የረመዳን ቆይታችሁ? እንዴት ነው የረመዳን ስራችሁ? እንዴት ነው? እንዴት ነው? ቅድስት ሳህን ስጪኝ ሳህን። ሌሎቹ እንግዲህ ሌላውን ስራ እየሰሩ ነው። እኔ ደግሞ እዚች ጋር ሳይን እየቀመምኩ ነው። እኔ የሳምቡሳ መካኒክ ነኝ እዚህ ቤት ውስጥ። ሽክራን ሀቢብቲ። ያው እንደምታዩት ሳምቡሳዬ የጅብን ነው የምሰራው። በነገራችን ጅብኑ ብዙ አይነት ነገር ነው የተጨመረበት። የተቀመመ ጅብን ነው ገርማችኋል። እና ረመዳን እንዴት ነው? እኔ እውነት ተመችቶኛል ነው የምላችሁ። ብዙም ስራ አይበዛብንም። እንደውም ከ8 ሰዓት በኋላ ነው ስራ የምንጀምረው በብዛት። ምክንያቱም ብዙ ስለሆነን እዚህ ያለ ነው። በቃ ስራው ይናህ ላይ ከብደንም አንድ ሰው አንዱን ይሰራል፣ አንድ ሰው አንዱን፣ ሁሉም ተከፋፍሎ ነው የሚሰራው። እኔ ዛሬ እንግዲህ ሁሉም ነገሩ የምሰራው እኔ ሳምቡሳ መጠቅለል ብዙም አይችሉም ሌሎች። ለዛ ነው እኔ የምሰራው። በዚህም ሳምቡሳ ነው፣ በዚህም ሳምቡሳ ነው፣ በዚህም ሳምቡሳ ነው። ሌላ ቦታ በጣም ስራ እንደሚበዛ ምናምን ነገር ተነግሮኛል። በነገራችን ላይ በጣም ለመቀመጫ እንኳን ጊዜ እንደማይገኝ እኛ ስናቀርብ ብቻ ነው ትንሽ የምንቻኮለው እንጂ ስንሰራ እንኳን ረጋ ብለን ነው የምንሰራው በብዛት። እናንተ ጋርስ እንዴት ነው? ሁላችሁም እስቲ ሀሳባችሁን ኮሜንት ላይ ጻፉ። እኔማ በዚህ አያያዜ በጣም ድካም እያበዛው ነው፣ እንቅልፍ እያበዛው ነው። በዚህ አያያዜማ በቃ የምታባረረኝ ነው የሚመስለኝ ልጅዬ። በዛ ላይ ታመን ነበረ ሁላችንም። አሁንም አለቀቀንም። በነገራችን ላይ ጉንፋን ሁላችንም ይዞን ነበረ። በቃ ሁላችንም እየተናፈቅን ነበረ እያለ ነው ስራውን ለምሳሌ ነበረ። በዛ ላይ ሙቀት ባለ እንደምታዩት ላብ በላብ ያለው እና በጣም አድካሚ ነው። በጣም እዚህ ጋር አንድ ከዳማ እያየችኝ ነውና ምን አባቴ ላርጋት እስቲ። እኔ ሀሳብ አስተያየትሽ ካለሽ እስቲ ግቢና ነይ።
የዚህ ቤት ከዳማ ጤነኛ የለም። በነገራችን ላይ ጤነኛ ሰራተኛ የለም። ሁሉም ያማቸዋል ጭንቅላታቸው፣ ማያማቸው ነገር የለም። በቃ እና ዶክተር አለ አይደል? ወስዶሻል። ሁላችሁም በሽተኛ ታደርጋላችሁ እንጂ ዶክተር የለም እንዴ? በቃ ሲያዳርቁኝ ነው የሚሉት እንደዚህ። እንግዲህ ዛሬ ፍጥር የምንሰራው መርጉጋ፣ ሀሪስ፣ በአሹ ሾርባ፣ እንደገና ደግሞ ሳምቡሳ አለ፣ ሽሮ ቺፕስ አለ፣ ድንች በጣጣ አለ፣ ባድ ሳንዱች አለ፣ ሳንዱች አለ፣ ሌላ ደግሞ ሰላጣ አለን። እንግዲህ ይሄንን ህዝብ እንመግበዋለን ነው የምላችሁ። በተገቢው ነው፣ በሚከፍሉ ልክ ነው የምንመግባቸው። በአሁን ሳለ ለእኔ ድካም የሆነብኝ እንደው ታውቃላችሁ፣ ከእንቅልፌ መነሳት ጠዋት አላሁ አክበር። እንቲ ከርባን ትለኛለች። በቃ እንቲ ከርባን ብላለች እትዬ። በቃ አወኒ እስሜ አወኒ ኩል ሻይ አወኒ ሚና አወኒ ኩል ከርባን خلاص እንቲ ምን ነበር ያለችኝ ማማ? እንቲ አጁዛ አለችኝ። ወላሂ ላዚ ሁሌም በቃ ስታመም ቅልጥልጥ ነው የምለው። በቃ አቅሜ እንስ ነው የሚለኝ አለች። ከዛ እንቲ ከርባን خلاص ኩል ሻይ እንቲ አና ከርባን ነኝ። ዛሬ ያልተናገርኩት ነገር ለካምንድን ነው ቅር ያለኝ ብያለሁ። ለቤቱ አዲስ ይሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤታችንን እንግዲህ 10,000 ልንገባ ነው እንዳላህ ፍቃድ። በዚህ ረመዳን ሳያልቅ 10,000 እንገባለን ብለን እናስባለን። 10,000 እንደምንም አስገቡኝ የመዳም ቅመሞች፣ እንደምንም ብላችሁ 10,000 አስገቡኝ። አሁን 9,800 ምናምን ገብተናል። 100 ምናምን ሰብስክራይብ ነው የቀረን። ኢንሻአላህ 10,000 ስንገባ ደግሞ 11,000 12,000 አስገቡኝ እላችኋለሁ። እያየን እንጨምራለን። አይመስላችሁ? በረመዳን እስቲ ያጋጠማችሁ ገጠመኝ ካለ ሁላችሁም አስተያየት ላይ ጻፉልኝ። እኔ በዚህኛው ረመዳን ያጋጠመኝ ነገር ምን መሰላችሁ? ሱር ለማቅረብ ተነስቼ ማለት ነው ለራሴ በልቼ ተኝቻለሁ እና ያ ጥሩ አጋጣሚ ነው ብዬ አስባለሁ። የሚያስቅ አጋጣሚ ነው። ጥሩ ሰው አይደለሁ እኔ። አዎ ጓደኞቼን በነገራችን ላይ በጣም ነው የሚንከባከቡ። አንድ ላይ ስላለው ሙስሊም ሰራተኛ ፍጥር ምናምን በቃ አቀራርበው ምናምን ሱር ራሱ አሙቀው ምናምን ነው የሚቀሰቅሱኝ እና ለነሱ ምስጋና ይገባቸዋል። በዚህ አጋጣሚ በዚህ ዩቲዩብን ስታዩ ምስጋና ይድረሳችሁ። የኔ ሻንቆች እና የዘንድሮ ረመዳን በነገራችን ላይ በጣም ፈጥኗል። በጣም አይደል? በጣም ሄዷል። ዛሬ እንደ ቀልድ 10ኛ ቀን ሆኗል። በጣም ነው ሄደው። ወላሂ እኔ ገርሞኛል በጣም። ጀመርነው ሳንል ልንጨርሰው ነው፣ ግማሽ ልንል ነው። እንግዲህ ከሚጠቀሙት ያርጉን። ረመዳን ዋናው ምንድን ነው ታውቃላችሁ? መጾሙ ብቻ ሳይሆን አላህ ከሚራቡት ሳይሆን ከሚጠቀሙት፣ በሰላትም በዱዓም ከሁሉ ነገር የሚጠቀሙት አላህ ያርገን ነው ማለቱ እንጂ መጾም መራቡ ምንም ጥቅም የለውም። በነገራችን ላይ ዋናው አላህ የሚጠቅመን ያርገን ነው ማለት የምንጠቀምበት ነው። እንግዲህ ሁላችንም ፍላጎታችን ያለው ብዬ አስባለሁ። ስንት ሰራው? አሁን 3 5 6 8 ሰርተናል። አሁን ትንሽ እንጨምርበትና ከዛ እናቆማለን። ያው ብዙም ስለሌለ ፋሚሊ 6 ናቸው። ያና ብዙ ነገር ስለሚሰራ ሁሉንም ነገር ጨርሰው አይበሉም። ትንሽ ነው የሚበሉት። ደግሞ ግሩፕ ላይ እየገባችሁ አይደለም? የኔ ቤተሰብ ሆናችሁ ሊንኩን አስቀምጬላችሁ ነበር። የቴሌግራም የከፈትኩትኝ ሊንኬን እየገባችሁ እያያችሁት አይደለም? ግቡና ሁላችሁም እዩት። የወደዳችን እናወራለን ብዬ ነው የከፈትኩት። ብዙዎቹ ደግሞ በነገራችን ላይ አካውንቴ ብዙ ሰው ጋር እየደረሰ አይደለም፣ በደንብ እየታየ አይደለም፣ ቪዲዮ በደንብ እየታየ አይደለም። ቤተሰቦች ሼር አድርጉልኝ። ሌላ ጊዜ እንደምናገራችሁ ሼር አድርጉልኝ።
ግሩፕ ላይ ዋትስአፕ ላይ የተለያየ ቦታ ግሩፕ ያላችሁ ሰዎች ሊንኬን በመጫን እዛ ላይ ያሉ ሰዎች እንትን እንዲያደርጉልኝ ሰብስክራይብ እንዲያደርጉልኝ ፕሊዝ ነው እላችሁ። ቢያንስ ይሄ ረመዳን ከማለቁ በፊት 10,000 ገብተን ኢድን በግብዳው እናከብረዋለን። 10,000 ስንገባ ማለት ነው። 10,000 ስገባ እኔም የሆነ ነገር ለማድረግ አስቤያለሁ። እንግዲህ እንደ ማንኛውም ዩቲዩበር ባይከፈለንም መከፈል ባንጀምርም እንደ ማንኛውም ዩቲዩበር 10,000 ስንገባ እኛም ኬክ ቆርሰን ምናምን 10,000 ገባ እንደማለት ያበቃናል። የምር ግን 10,000 ግን እስከዛሬ መግባት ነበረብኝ። ያው እንግዲህ ሁሉ ነገር ያላት ፍቃድ ነው። ግን 10,000 ለምንም ብላችሁ አስገቡኝ እና እላችኋለሁ። ረመዳን እኛን ተመችቶናል። በጣም ነው የተመቸን። ለእኛ እንደውም የዘንድሮ ረመዳን በረፍት ነው የመጣው ነው የሚመስለኝ እና ጓደኞቼ እንደውም 2 ወር ካልሆነ እያሉ ነው 2 ወር ይሁንልን ይጨመርልን እያሉ ዱዓ እያደረጉ ተመችቶናል እያሉ ነው። አንደኛው እንደውም ፊት ለፊቴ ነው ያለችው። የሚገርማችሁ 2 ወር ይሁንልን እያለች ያለችው አንዱ ፊት ለፊቴ ነው እያየችኝ ነው። እውነት አይደለም? 2 ወር ይሁን ብለሻል አይደል? ለእኛ ቤት ብቻ ነው ለሌሎቹ እንዳይሆን እያለች አዎ ለእኛ ቤት ብቻ ነው 2 ወር እንዲሆን። ሌሎቹማ በጣም አስቻለ እንደሆነ እናውቃለን። ያው በብዛት ደግሞ ሙስሊሞች አውቃለሁ 2 ወር ቢሆን ቅር እንደማይላችሁ። ያው የራህመት ወር ነው ረመዳን፣ የዱዓ የሁሉ ነገር የኢባዳ ወር ስለሆነ ሁሉም ሰው ይፈልገዋል ያስባለኝ እና ያው ግን በጣም ይደክመዋሉ እዚህ ሀገር ያሉት በጣም ኤክሰስ የሆነባቸው ስራው በጣም ከአቅማቸው በላይ የሆነዋል። ግን እነሱ እንግዲህ አላህ ሀገር ያርግላቸው አይመስላችሁም? ሀገር በገር ያርግላቸው። ሾርባውን ፈጣ ሳምሳችን ያላችሁ ጨርሰናል። ሳምሳችንን ያውዩት። ያው አቦ ሙያ ትላላችሁ። አቦ ሙያ አቦ ገረድ ብሏል ያገሬ ሰው። እነዚህ ያው እዚህ የታዘበች ጋር እኔ ነኝ ያለሁት። ያው እንደምታዩ ላበላቦኛለሁ። አላሁ አክበር ሙቀቱ እዩ። አዳሚሽ ሀቢቢ ከምቱ ዱባይ ትላላችሁ። እኛ እዚህ በሙቀት ተቃጥለን እንደዚህ ልንሞት ነው አማለች። ይኸውልኝ ብቻ እዛ ጋርም እየፈጨች ነው። ብቻ ከባድ ነው በጣም። ሀሪሳችን እንግዲህ ደርሷል። ዋው ማሻአላህ ተባረካላ። እዚች ጋር ደግሞ መርጉጓችን አለ። መርጉጋ ይላል። መርጉጋ የሐቢቢ መርጉጋ ይላል። የድጃጅ ነው ደግሞ የዶሮ ማለት ነው። አሁን እዚህ ጋር ሊጡ ነው የሚቀረው። ማሻአላህ ዛሬ ሰርግ ነው እዚህ ቤት ብላለች ልጅቷ። እዚህ ጋር ደግሞ እንግዲህ ለሳንዱቻችን የተቁላላ ነው። ቺክን ብረስ ተቁላልቶ ነው። እዚህ ጋር ደግሞ ሾርባችን ነው። እዚህ ጋር ሼፋችን አለች እንደምታዩት ላበላቦናለች። እዚህ ጋር ደግሞ ዝንብ እያባረረች ነው። ከዝንቦች ጋር ጠላት ናት የምታዩት ልጅ። ልጨርሳቸው ነው የዚህ ቤት ዝንቦች። ጓደኛዬ ዱባይ ዝንብ አለ ወይ ያለች ነው። ሰዎች ያለውም እዚህ ነው። እኛ ቤት ብቻ ግን ያለ ይመስለኛል ሳስበው። እኛ ቤት ብቻ ነው እዚህ ቤት ብቻ ያለ ነው የሚመስለኝ። ሌላው ሳስበው አንቺ ገዳይ ዝንብ ገዳይ ብዬሻለሁ። ገላ ዝንቦችን ጨረሰቻቸው ያ ጀማ። ያው እንግዲህ እንደሌላው ጊዜ እንደምላችሁ ለቤቱ አዲስ የሆናችሁ ቤቱን ገብታችሁ የደወል ምልክቷን ጫን በማለት ሰብስክራይብ ያርጉን፣ ሼር እያደረጋችሁ ለስራበት ሼር እያደረጋችሁ ኮፒ ሊንክ አድርጉ፣ ላይክ አድርጉ። ቪዲዮአችንን ደግሞ እስከ መጨረሻው ተመልከቱ። እስከ መጨረሻው ድረስ እስከሚያልቅ ድረስ በደንብ ተመልከቱ።
እና እንግዲህ የዛሬ ረመዳን ውሏችን ይሄንን ይመስላል። አሁን ከዛ ደግሞ ቀጣይ የምንሄደው ወደ ማቀራረብ ነው። አሁን ማክሲሙም ሰዓቱ 10 ነው። እንግዲህ አስራችንን ላጥላጥ አድርገን አስራችንን እንሰግዳለን። ገብተን አሁን ውሏችንን ምናምን ነገር አድርገን አስራችንን እንሰግዳለን። ከዛ ደግሞ ወደ ምን እንሄዳለን? እኛ ቤት በነገራችን ላይ ምግብ ሲቀርብ በዲኮር ነው። በቃ በሳህን ምናምን አበባነሽ ምንድነሽ በቃ እንደ ሆቴል ነው የሚቀርበው ቤቱ። ኢንሻአላህ ከተመቸኝ ቀርጬ ያሳያችኋለሁ። ከዚህ በፊት የሚቀረጽኩት ስላለ እሱ ቪዲዮ አስገባላችኋለሁ መሀል ላይ። በቃ ምን ያለፋችኋል ነው የምላችሁ። ሆቴል ራሱ እንዲህ ምግብ የሚያቀርቡ አይመስለኝም። እና አሁን ዳይ ወደ ሰላት ሰዓታችን ሄዷል። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ነው የምወዳችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰብስክራይብ ማድረግ እንዳይረሳ። አልሐምዱሊላህ ሁለተኛ ቀን ረመዳናችንን እየፈታን ነው። ለበን አለ እዚህ ጋር ደግሞ ሀሪሲያ አለ። ሀደሽ እስመ ፈሪድ ሰምቡሳ ፈጣይር ሀደማይ ዶክተር አብይ ችግኝ ይመስላል ምግብ